እዚህ የሰበሰበንን ትልቁን ወላሂ ወቢላሂ ወተላሂ እኔ ደስታዬን አልቻልኩም። ሩቁም ሆኜ ቢሆን እኔ አቡበክር ነው ሁሌም ነፍስያዬ መሳልን ጭንቀቴን ማለት ነው በአካል እዚህ እንኳን ባልሆንም ማለት ነው። እና ይህንን ልፋት ማን ነው ከአላህ በኋላ መን ለም የሽኩሪ ናሰ ላ የሽኩሪላህ ሰዎች አላህንም ሰዎችን ያላመሰገነ አላህንም አያመሰግንም። እና ነሽኩር ሸይኽ خالد محمد ابن الشيخ وهو الشيخ وأبوه شيخ وأبوه ما شاء الله كما الشيخ تعرفونه قديما كان يصلي بنا صلاة التراويح الله يجمعهم يا أباتي ورميتم يا الله سلزم الله شو يا هجيم دقمو يا إماماتهم يا إمام دقمو رفيقنا شو مالتنا أباتي يوم مالتنا إنه أستاذ خالد الله أكبر الله أكبر الله أكبر الله أكبر الله أكبر الله أكبر ይሄኛው በምክንያት ነው ይሄን ያደረኩት ማለት ይሄኛው ቤት ላይ የሚል ሳይሆን ኡስታዝ ኻሊድ ቤቱ መስጂዱ ነው። والله لا نزكي الله احدا አንድንም በአላህ እንግዲህ አናቃራምና ቤቱ መስጂድ ስለሆነ መስጂድ ላይ የሆነች ቀለል ያለች ዘመናዊ የሆነች ግድልፍ ታስፈልገዋለች በሚል ነውና ምናልባት ይህ والله ምንም አይደለም ለሱ لو اعطيته السياره مع مفتاحها الجديده ምንም አይደለም። ግን እኔ ልለው የምችለው ሩቁም ሆነን ምንም ሆነን ከጎን እንሁን ወጣቱን ሁሉም ሰው በቻለው ያህል ምን ቢያንስ የሆነ ሀሳብ ካለማቅረብ ብንፈልግ እሱ ስለሚጨናነቅ ስራዎች ስለሚበዙበት ያንን ታሳቢ ያደረገ ሀሳብ እንዲያቀርቡ ምናልባት ሁሉም ያው የስራ ለውጥ ስለሚኖሩ ማለት ነው። ወራሪም እሱን ነው የምትፈልገው እኛም እሱን ነው የምንፈልገው መስጂዳችን እሱን ነው የሚፈልገው። እና ከዛ አንፃር ኡስታዝ ኻሊድን አደራችሁ እኔ ወደዋለሁ ለአላህ እኔ ወደዋለሁ። ወላሂ ብርም አልሰጠኝም ምንም አልሰጠኝም። እዚህ ጋር ምንም ደሞዝም እንዳለኝ ታውቃላችሁ ምንም ስለማላደርግ ማለት ነው። ሀጂም ሁሉም ያውቃል። ግን ካለን ፍቅር አንፃር ከሚሰራው ስራ አንፃር ነው። አላህ ደግሞ የበለጠ መስጋሪ ነው። ምናልባት ተሳስቼ ከሆነ ያው ኢማም ያሉኛል ፕሮግራሙ ወደ ቀጣይ ይሆናል። ምናልባት ሀጂም ያው ኢማምን ወደ ቦታቸው መልሳታቸዋል። ብስሚላሂ ረህማን ረሂም አሰላሙ አለይኩም ወረህመቱላሂ ወበረካቱ። አሁን እንደተባለው ኡስታዝ ኻሊድ የሂክማን ዲነሞ ነው፣ የመጅልሱን ዲነሞ ነው፣ የዳዕዋውን ዲነሞ ነው። ሁሉም ሞተሩ ኡስታዝ ኻሊድ ነው ማለት ነው። አሁን ኡስታዝ የተናገሩት ኢማም ሼክ ሙክታር እንደተናገሩት ኡስታዝ ኻሊድ አላህ ይጠብቀው። እስኪ አንዴ አሚን። አልሐምዱሊላህ አሰላቱ ወሰላሙ አላ ረሱሊላህ። አላህ ይጠብቀው፣ አላህ ይጠብቀው ከሙሲባ ሁሉ ነገር አላህ ይጠብቀው፣ ከአይንናስ አላህ ይጠብቀው። ያ ረቢ ሰዎች ዘር ሲሉ ነው የሚታወቁት ከቦታ ብዙ ድርጅቶች በአክሲዮኑ በምኑ እሱ ካልተጨመረ እንግዲህ ክትፎ ታውቃላችሁ ቅቤ ከሌለው ማለት ነው። እንደሱ ያየ ነው። እኛ ራሱ ይህ መስጊድ እሱ ስናገኝ ነው እፎ ያልነው ማለት ነው። ግን ከጎኑ መሆን አለብን። አሁንም ከጎኑ ነኝ። ሌሎች ሁላችሁ ከጎኑ ይሁን። ትልቅ ገና ወጣት ነው፣ ትልቅ ቦታ የሚያደርስ ነው። በተቻለ መጠን ስራ ይበዛበታል። ማሻአላህ ከሱ ተከታይ ያላችሁ እያገዛችሁ ነው። የበለጠ ሌሎቻችን አግዘን ይህን ከተማ በዲን ሀይ እንዳደረገ ሌሎቹም ቢኖሩ ግንባር ቀደም ማይሰለች ማይተኛ ማይደክም አለዚህ ሊራወጥ ልጅ ነውና አላህ አይለና ሲያዝለት አላህ ትልቅ ቦታ ያድርሰው። ዲናችን ደግሞ ትልቅ ቦታ ይድረስ። ያ ረቢ ልጆች ትልቅ ቦታ ይድረሱ። አሁን ያያችሁት ውጤት ሁሉ የሱ ነው። ከአላህ በኋላ ከኡስታዞቹ ተከትሎት ማለት ነው። አላህ እንደዚህ አይነት ኸይር ነገር ያብዛልን። አንዳንዴ እንትን አለ ቅናት፣ በኸይር ቅናት ደስ ይላል። ባለፈው ከመረቅናቸው ዋህደቱ ኒሳ ባላባ ትልቅ
ምሳሌ ነው። ከዘበኛ እስከ መጨረሻው ኃላፊ ሴቶች ናቸው። የእሱን አይነት ለእኛም አላህ ይስጠን። ሼክ ዑመር አሚን በሉ። አላህ ይስጠን ያ ረቢ ያ አላህ። መጅሊሱ ቅድም ብሏል፣ ቢሮ የለው። ያን ቢሮ ተከምሎ አላህ ያሳይን። አህለል ኸይሮች በዚህ ከጎናችን ሁሉ ያ ረቢ። ያው ድሮ ከ22 ዓመት 4 ዓመት በፊት ትንሽ ሆነን ነው 1 2 3 ሆነን ያው አንዱ አጠገቤ ያሉ ሌላ ሸምሰድን ባዲ ነው ብለን ጀምረን ያው እስካሁን ድረስ እየሰራ ያለው ማለት ነው። አሁን ማሻአላህ ብዙ